እንደ አውሮፓውያን አቆጣጠር በ2010 ዓመተ ምህረት አውሮፓ ውስጥ በምትገኘው ትንሿ ሀገር ፖላንድ ውስጥ ሲአይኤ ለተልዕኮ ያሰማራቸውን ማቲው እና ኤምሊ የተባሉ ሁለት አደገኛ የሲአይኤ ኤጀንቶችን እናያለን። ኤምሊና ማቲው ሲአይኤ አሉኝ ከሚላቸው ምርጥ ኤጀንቶች ውስጥ በግንባር ቀደምትነት የሚጠቀሱ ሰላዮች ሲሆን ምንም እንኳን የሥራቸው ጸባይ የፍቅር ግንኙነት እንዲጀምሩ የሚፈቅድ ባይሆንም ማቲው እና ኤምሊ ግን ሳያስቡት ጥልቅ የፍቅር ግንኙነት ውስጥ የገቡ እንደሆነ እንረዳለን። ያን ቀንም ዋና ተልዕኮ ጎር ከተባለ አሸባሪ እጅ የሚገኝን አይሲኤስ የተባለን ዓለም ላይ በሚገኙ ማንኛቸውንም የኤሌክትሮኒክስ መሳሪያዎችንና ግዙፍ ፕሮጀክቶችን ሳይቀር ሃክ ማድረግ የሚችል አደገኛ ሶፍትዌርን መስረቅ ስለነበር እነ ማቲው ጎር ያዘጋጀው ፓርቲ ላይ ዝንጥ ብለው አንድ ላይ ይገባሉ። ተልዕኮውንም አሜሪካ ከሚገኘው ቢሮ በመሆን የሚቆጣጠረው ቼክ የተባለው የነ ኤምሊ አለቃ ኤምሊና ማቲው ጎር ያዘጋጀው ፓርቲ ላይ ሲገቡ እጅ ለእጅ ተያይዘው መግባታቸውን በሴኪሪቲ ካሜራ በኩል ስላየ ማቲው እና ኤምሊን የፍቅር ግንኙነት ጀምራችኋል ወይ በማለት ቼክ ይጠይቃቸዋል። እነ ማቲው ግን ጎር ትክክለኛ ፍቅረኛ ማቾች እንደሆኑ እንዲያስብ ሲል ያደረጉት ነገር እንደሆነ ለቼክ ገልጸውለት ፓርቲው ቦታ ላይ የተንሸራሸሩ ሳለ ጎር ኤምሊን አይቷት በውበቷ ስለተማረከ ሰላም ሊላት ወደ እሷ መምጣት ሲጀምር ኤምሊ ፈጥና እጇ ላይ አንዳች ቅባት በመንፋት እጇን ትቀበዋለች። ጎርም ኤምሊ ጋር እንደደረሰ እጇን አፈፋ አድርጎ ይዞ በመሳም ሰላምታ ካቀረበላት በኋላ የተወሰነ ሲነጋገሩ ቆይተው ጎር ኤምሊን ትቷት ይሄዳል። ከዚህም በኋላ ኤምሊና ማቲው የጎር ቢሮ ተደብቀው እንደገቡ ኤምሊ ቅድም እጇ ላይ የተቀባችው ቅባት ጎር ሲጨብጣት የጎርን የጣት አሻራ አስቀርቶት ስለነበር ከእጇ ላይ የደረቀውን ቅባት በማንሳት የጎርን አሻራ ታገኛለች። ቀጥላም ኤምሊ በጎር አሻራ አይሲኤስ የተባለው ሶፍትዌር የተቀመጠበትን ቦታ ከፍታ ትንሽዬ ሳጥን የተቀመጠውን ሶፍትዌር እንዳወጣችው ቢሮ ውስጥ የነበረው አላርመሪ ብሎ በመጮሁ በርካታ የጎር ጋርዶች ወደ ቢሮ እንደ ጉንዳን እየተመሙ ይመጣሉ። ሆኖም ግን ማቲው እና ኤምሊ በእጅ ለእጅ ፍልሚያ ጥርሳቸውን የነቀሉ ስለነበሩ የመጡትን የጎር ጋርዶችን በሙሉ እንዳመጣጣቸው በመመለስ አፈር ከድሜ ካበሏቸው በኋላ እነ ማቲው ውጭ ያቆሙት መኪናቸው ውስጥ ገብተው ከአካባቢው ይጠፋሉ። ከደቂቆችም በኋላ እነ ኤምሊ ባረን የተባለ የእንግሊዝ የስለላ ድርጅት ኤጀንት የሆነ ሰው ያዘጋጀላቸው የግል አውሮፕላን ያለበት ቦታ ይደርሳሉ። ማቲውም ባረን ማለት የኤምሊ የድሮ ፍቅረኛ እንደነበር ያውቅ ስለነበር ከመኪናው ወርደው እንደተገናኙ ማቲውና ባረን በነገር ሲወራረፉ ቆይተው ኤምሊና ማቲው ባረንን ተሰናብተው ብቻቸውን አውሮፕላን ውስጥ ይገባሉ። አውሮፕላን ውስጥ እንደገቡ ማቲው ተልዕኳቸው በተሳካ ሁኔታ መፈጸማቸውን ተከትሎ ሻምፓኝ በመጠጣት እንዲያከብሩ ኤምሊን ሲጠይቃት ኤምሊ ግን ሻምፓኝ እንደማትጠጣ ለማቲው ትነግረዋለች። ማቲው ግን ኤምሊ ሻምፓኝ እንደ ነፍሷ የምትወደው መጠጥ መሆኑን ያውቅ ስለነበር ምን ሆና እምቢ እንዳለችው እንድትነግረው ሲያስጨንቃት ኤምሊም ስታሰላስል ቆይታ ነፍሰ ጡር እንደሆነች ታሳውቀዋለች። ቀጥላም ማቲው ያምናት ዘንድ ሰሞኑን ምርመራ ያደረገችባቸውን የእርግዝና መመርመሪያ መሳሪያዎች ስታሳየው ጊዜ ማቲው ምንም እንኳን መጀመሪያ ላይ ቢደነግጥም በኋላ ላይ ግን ደስ ብሎት ከሷ ጋር ቤተሰብ ቢመሰርት ደስታው እንደሆነ ይነግራታል። በመሃል ግን ኤምሊ ነፍሰ ጡር በመሆኗ ወደ ላይ ይላትና ሽንት ቤት ልትገባ ስትል የበረራ አስተናጋጁ ሰውዬ ሽንት ቤቱ ስለተበላሸ አገልግሎት እንደማይሰጥ ለኤምሊ ያሳውቃታል። ነገር ግን ማቲው 11 ሰዓት የሚፈጅ ጉዞ ላይ ሽንት ቤቱ መዘጋቱ ስላጠራጠረው ማቲው አስተናጋጁን በጥርጣሬ እያየው እያለ አስተናጋጁን ፈጥኖ ሽጉጥ በመመንዠት ኤምሊ ላይ ደግኖ ማቲው የያዘውን የአይሲኤስ ሶፍትዌር እንዲሰጠው ይጠይቀዋል። ይህን ጊዜም ማቲው ይዞት የነበረውን ሶፍትዌር ለአስተናጋጁ ሲወረውርለት አስተናጋጁም ሶፍትዌሩን ለመቅለብ ብሎ በመዘናጋቱ ኤምሊ ፈጥና ከአስተናጋጁ እጅ ታመልጥና ማቲው ደግሞ ዘሎ አስተናጋጁ ላይ በመከመር ከአስተናጋጁ ጋር ይደባደቡ ይጀምራሉ። ከመቅጽበትም ተበላሽቷል ከተባለው ሽንት ቤት ውስጥ ሽጉጥ የያዙ ሰዎች በመውጣታቸው ኤምሊ ከሽንት ቤት ከወጡት ሰዎች ጋር ገጥማ እጅ በእጅ መፋለሟን ትቀጥላለች። በድብድቡ መሃል አስተናጋጁ የወደቀ ሽጉጥ አንስቶ ኤምሊንን ሊመታ ሲል ማቲው ገፍትሮ ኢላማውን ስላሳተው ጥይቱ በኤምሊ ምትክ የአውሮፕላን አብራሪውን ፓይለት ጭንቅላቱን መታ ትገድለዋለች። ይህን ተከትሎም አውሮፕላኑ ከቁጥጥር ውጭ ሆኖ ቁልቁል መምዘግዘግ ስለጀመረ አስተናጋጁ አይሲኤስ ሶፍትዌሩን የያዘውን ትንሽዬ ሳጥን በእጁ ያስገባል። ቀጥሎም
አስተናጋጁ አውሮፕላን ውስጥ የነበረውን አንድ ፓራሹት ከመያዙ አውሮፕላኑ ተምዘግዝጎ አንድ የተራራ ጫፍ ጋር ይጋጭና አውሮፕላኑ አንድ ጎኑ ተቦትርፎ አስተናጋጁ አይሲኤስ ሳጥኑን እንደያዘ ከአውሮፕላኑ ተስቦ ይፈጠፈጣል። ማቲውም አውሮፕላኑ ሊከሰከስ እንደተቃረበ ያይና አስተናጋጁ ጥሎት የተፈጠፈጠውን ፓራሹት በማንሳት ለኤምሊ አጥልቆለት ሲያበቃ ኤምሊ የእሷንና በማህፀኗ ያለውን ሕፃን ነፍሰ ጡር እንድታተርፍ ያዛታል። ኤምሊ ግን ከልቧ የምትወደውን ማቲውን ጥላው እንደማትሄድ በማሳወቅ ማቲውን አጥብቃ ካቀፈችው በኋላ ሁለቱም ከአውሮፕላኑ ዘለው በመውረድ ፓራሹታቸውን ዘርግተው ከመከስከስ ይድናሉ። ማቲውና ኤምሊን በሰላም መሬት ላይ አርፈው ትንሽ እንደተረጋጉ ማቲው ልጃቸውን በሰላም ማሳደግ ከፈለጉ ከስለላ ህይወት ሙሉ በሙሉ መውጣት እንደሚኖርባቸው ሀሳብ ያቀርባል። ኤምሊም ይህን እንደሰማች ከዚህ በኋላ ከማንም ጋር ካልተገናኙ አለቃቸው ቸክን ጨምሮ ድፍን ሲአይኤ በአውሮፕላን አደጋ እንደሞቱ ስለሚያምኑ ኤምሊ አዲስ ህይወት እንዲጀምሩ መስማማቷን ታሳውቀዋለች። ማቲውም በኤምሊ ሀሳብ በመስማማት ነገር ግን የኤምሊ እናት እሷ ሞታለች በመባሉ ልቧ ሊሰበር እንደሚችል ቢያሳስባትም ኤምሊ ግን ከእናቷ ጋር ያላት ቅርርብ ጥሩ ስላልነበር እናቷ ምንም እንደማትሆን ገልጻለት አዲስ ህይወታቸውን በጋራ ለመኖር ይወስናሉ። ይህ ከሆነ ከ15 ዓመታት በኋላ ማቲውና ኤምሊ አሜሪካ አትላንታ ከተማ ውስጥ 2 ልጆች ወልደው ሰላማዊ ህይወትን እያጣጣሙ መኖር የጀመሩ ሲሆን የመጀመሪያ ልጃቸው አሊስ አመፀኛና ከቤተሰቡ ጋር የማትግባባ ሆና ስትወጣ፣ ሁለተኛው ልጃቸው ሊዮ ደግሞ አይናፋርና ከሰዎች ጋር ብዙም የማይቀራረብ ልጅ እንደሆነ እንመለከታለን። አንድ ቀንም ኤምሊና ማቲው ልጆቻቸው አሊስና ሊዮንን ወደ ትምህርት ቤት በመኪና እያደረሷቸው እያለ ኤምሊ ልጇ አሊሰን እንደ ድሮ ጊዜ እንድትቀርባቸው በማሰብ ማታ አንድ ላይ ተሰብስበው የቤተሰብ ፊልም ሲኒማ ቤት እንዲያዩ ሀሳብ ብታቀርብም አሊስ ግን ምሽት ላይ ከጓደኞቿ ጋር ቀጠሮ እንዳላት ገልጻ መገኘት እንደማትችል ታሳውቃታለች። ትምህርት ቤቱ ጋርም ደርሰው ልጆቻቸው ከመኪና እንደወረዱ አሊስ በቀጥታ ቦይፍሬንዷ ጋር በመሄድ እጁን ይዛው ማውራት ይጀምራሉ። ኤምሊም ልጇ አሊስ የምታደርገውን ነገር ከርቀት በማየቷ በቦርሳው ይዛው የነበረውን አጉሊ መነጽር በመጠቀም አሊስን ከሩቅ መሰለሏን ትቀጥላለች። በመሃልም የአሊስ ቦይፍሬንድ አሊስን ከንፈሯን በመሳሙ ኤምሊ ደንግጣ ነገሩን ለማቲው ስትነግረው ማቲውም አጉሊ መነጽሩን ከኤምሊ ላይ ተቀብሎ በብስጭት መመልከት ይጀምራል። ሆኖም ግን አሊስ እናትና አባቷ መኪና ውስጥ ሆነው በአጉሊ መነጽር ሲከታተሏት ከርቀት በማየቷ አሊስ ስልክ ደውላ ቤተሰቦቿ ላይ ስትጮህባቸው እነ ማቲውም ድርጊታቸው አሳፍሯቸው ከአካባቢው ፈጥነው ዘወር ይላሉ። ወላጅ ማን ነው? እነሱ አይደሉ? ለጥፎ አይልቋትም። ያን ምሽትም ኤምሊ ልጇ አሊስ ከጓደኞቿ ጋር ጥናት ብላ በመውጣቷ ኤምሊ አሊስ ዋሽታ ሌላ ቦታ እንደሄደች ተሰምቷት በብስጭት እየተብከነከነች ሳለ አሊስ ቤት ትታው የሄደችው ላፕቶፕ ላይ የመልእክት ኖቲፊኬሽን ሲገባ ኤምሊ ትሰማለች። ኤምሊም ለልጇ አሊስ ማን መልእክት እንደሚልክላት ልታይ ስለፈለገች ቀስ ብላ ሄዳ ላፕቶፑን ልትከፍተው ስትል ባሏ ማቲው ደርሶ ምን እያደረገች እንደሆነ ኤምሊን በመጠየቅ ያሳፍራታል። ኤምሊ ግን ልጇ አሊስ ወዴት እንደሄደች ልታጣራ እንደሆነ ለማቲው በመንገር የአሊስን ላፕቶፕ ከፍታ አሊስ ከዚህ በፊት የተጻጻፈቻቸውን መልእክት ስታይ አሊስ ከጓደኞቿ ጋር ኬሚካል አፖካሊፕስ የተባለ ቦታ እንዲገናኙ እንደተቀጣጠረች ያነባሉ። ኤምሊና ማቲውም ኬሚካል አፖካሊፕስ ምን እንደሆነ ግራ ገብቷቸው ሲነጋገሩ የሰማቸው ልጃቸው ሊዮም ኬሚካል አፖካሊፕስ ማለት አትላንታ ውስጥ የታወቀ ወጣቶች ዘና የሚሉበት ክለብ እንደሆነ ይነግራቸዋል። እነ ማቲውም ይህን እንደሰሙ ልጃቸው አሊስ ጥናት ብላ ወጥታ ክለብ መሄዷ ስላበሳጫቸው ፈጥነው መኪናው ውስጥ በመግባት ኬሚካል አፖካሊፕስ ወደ ተባለው ክለብ በመገስገስ ሲደርሱ ክለብ ውስጥ ልጃቸው አሊስን እሽኮለሌ እያለች ይመለከቷታል። እና ኤምሊም በንዴት በቀጥታ ወደ አሊስ በመሄድ አሊስን አሁኑም ተነስታ አብራቸው እንድትመጣ ሲያዟት አሊስ ቤተሰቦቿን ፍጹም ያልጠበቀችው ቦታ በማግኘቷ ተረናግጣ አብራቸው ለመሄድ ከመነሳቷ ከአሊስ ጋር የነበሩ ወጠጤ ጎረምሶች የአሊስን ቤተሰቦች ክለቡን ለቀው እንዲወጡ በንቀት ይናገሯቸው ይጀምራሉ። ሆኖም ግን አንደኛው ወጠጤ አሊስ ከቤተሰቦቿ ጋር ልትሄድ ስትል እጇን አፈፍ አድርጎ በመያዝ ከፈለጉ እነሱ ይሄዱ ብሎ ለነማቲው ያለውን ንቀት በማሳየቱ ኤምሊ ደሞ አፈልቶ ወጠጤውን ጎረምሳ ጉሮሮ ላይ ብላ አየር ካሳጠረችው በኋላ አናቱን ከጠረጴዛ ጋር በማጋጨት ትዘርረዋለች። ታባቱ ልጃችሁንም እንዲህ ነው መለጣጠፍ። በዚህም ጊዜ በኤምሊ የተደበደበው የወጠጤው ጓደኞች የሆኑት በሙሉ ሆ ብለው ኤምሊና ማቲው ላይ ጥቃት ሊሰነዝሩ ሲሞክሩ ነማቲው ምስል ላይ በነበሩ ጊዜ ያላቸው ብቃት አሁንም መኖሩን በሚያረጋግጥ ሁኔታ ሁሉንም ዶግ አመድ አድርገው ደብድበው ክለብ ውስጥ ያለውን ሰው በሙሉ አይኑን እነሱ ላይ እንዲተክል ያደርጉታል። ሆኖም ግን ከወጠጤዎቹ መሃል አንደኛው ጎረምሳ ድብድቡን በሙሉ በሞባይሉ ሲቀርስ ስለነበር ማቲው ይህን ቪዲዮ ሶሻል ሚዲያ ላይ እንዳይወጣ አስቦ
ከጎረምሳው ላይ ሞባይሉን በመውሰድ የተቀረጹትን ቪዲዮ አጥፍቶ ልጃቸው አሊስን በመያዝ ወደ ቤት ይሄዳሉ። መኪና ውስጥም እያሉ ኤሚሊና ማቲው የተፈራረቁ ልጃቸው አሊስ ላይ ሲጮሁባት ቆይተው አሊስ ለሚቀጥለው 1 ወር ትምህርት ቤት ከመሄድ ውጪ ከቤት መውጣት እንደማይፈቀድላት በመንገር ቅጣቷን ያሳውቋታል። አሊስም ይህን እንደሰማች ሃይስኩል ጨርሳ ኮሌጅ በመግባት ከነሱ የምትለይበት ጊዜ እንደ ሰማይ እንደራቃት በመግለጽ አሁንም አመፀኝነቷን ታሳያቸዋለች። በርበሬ ለምን አታጥኗትም? ቆይ እንዴት አባቷን የሚያደርጋት? ሴት ልጅ ስትጎረምስ እንደማየት የሚያስጠላ ነገር የለም። እኔ በሆንኩ የምርዛው ነበር ለጥፌ መለቅሽ አመዳም። በዚህ ሁኔታ የተጨቃጨቁ ቤት እንደደረሱ አሊስ በአእምሮዋ ሲመላለስ የነበረውን ጥያቄ በመተንፈስ ለመሆኑ እንደዚህ መፋለም እንዴት ቻላችሁ ብላ እናትና አባቷን ታፋጥጣቸዋለች። በዚህም ጊዜ ኤሚሊ ፈጠን ብላ እሷና አባቷ ማቲው ከተጋቡ በኋላ የቴኳንዶ ስፖርትን አብረው ይሰለጥኑ እንደነበር በመንገር ይህን ጥበብ የቀሰሙትን በዛን ጊዜ እንደሆነ ቢነግሯትም አሊስ ግን የነገሯትን ነገር ማመን ከብዷት የባሰ በጥርጣሬ ትሞላለች። ያን ምሽትም ኤሚሊና ማቲው መኝታ ክፍላቸው እንደገቡ ኤሚሊ ዛሬ ክለብ ውስጥ ያጋጠማቸውን ድብድብ ተከትሎ በውስጧ ተዳፍኖ የነበረው የሰለላ ሕይወት ገንፍሎ በመውጣት የቀድሞ ሕይወቷ እንደናፈቃት ለማቲው ትነግረዋለች። ማቲው ግን ያ በአድቬንቸርና ውጥንቅጥ የተሞላ ሕይወት ለልጆቻቸው ሲሉ እንደተዉት ያስታውሳትና በውስጧ የተቀሰቀሰው የድብድብ መንፈስ እንዲበርድላት በማሰብ የተወሰነ የቦክስ ልምምድ አብሯት ከሰራ በኋላ ኤሚሊ ትንሽ ሰከን ትላለች። በቀጣዩም ቀን ገና በጠዋቱ የነ ማቲው በር በመንኳኳት ማቲው ሄዶ በሩን ሲከፍተው ማቲው ፍጹም ባልጠበቀው ሁኔታ ሲአይኤ ያለ አለቃው የነበረውን ቸክ ከፊት ለፊቱ ቆሞ ይመለከተዋል። ማቲውን በጣም በመገረም ቸክን ከዚህ ሁሉ ዓመት በኋላ እንዴት ሊያገኛቸው እንደቻለ ሲጠይቀው ቸክም ትላንትና ማታ እሱና ሚስቱ ኤሚሊ ክለብ ውስጥ ሲደባደቡ በብዙ ሰው ተቀርጾ ስለነበር አንደኛው ሰው ቪዲዮአቸውን ፖስቶት ዩቲዩብ ላይ ትሬንድ እንደሆነ ቸክ ለማቲው ያሳየዋል። ቸክም ቀጥሎ ምንም ጊዜ ሳያጠፋ 15 ዓመት በፊት ከጎር ላይ ICS ሶፍትዌርን ከወሰዱ በኋላ አውሮፕላኑ ላይ ጥቃት የሰነዘሩባቸው ሰዎች የእንግሊዙ ኤጀንት የባረን ሰዎች እንደነበሩ ለነ ኤሚሊ ይነግራቸዋል። በተጨማሪም ቸክ አሁን ላይ ባረን ጎር ከተባለ አሸባሪው ጋር አብሮ እየሰራ እንደሆነ ለነ ኤሚሊ በመንገር እነ ባረን አድራሻቸውን አግኝተው ሳይመጡባቸው በፊት ICS ሶፍትዌርን ለሱ እንዲሰጡት ይጠይቃቸዋል። ኤሚሊ ግን ICS ሶፍትዌሩ እነሱ ጋር እንደሌለና 15 ዓመት በፊት አውሮፕላኑ ሲከሰከስ ሶፍትዌሩም አብሮ እንደጠፋ ለቸክ እየነገረችው ሳለ ቸክ ከርቀት በተተኮሰ ጥይት አንገቱ ተመትቶ እነ ኤሚሊ ፊት ይዘረራል። በዛው ቅጽበትም በርካታ መሳሪያ የታጠቁ አሸባሪው ጎር እንዳሰማራቸው የሚታሰቡ ሰዎች የነ ኤሚሊን ቤት ከበው ቤቱን በተኩስ ማመስ ሲጀምሩ ኤሚሊና ማቲው ነፍሳቸውን ለማትረፍ ፈርኒቸር ስር ተደብቀው ቀጣይ እርምጃቸውን ሲያቅዱ ይቆያሉ። በዚህ መሃል ማቲው እነሱ ያሉበት አድራሻ ከታወቀ ትምህርት ቤት ያሉት ልጆቻቸው አደጋ ላይ ሊሆኑ እንደሚችሉ በመገመት ሁለቱም ፈጥነው ወደ ጋራዥ በመግባት መኪናቸውን በኃይል እየነዱ ከቤታቸው ይወጣሉ። ይህን ተከትሎም የጎር ሰዎችም መኪናቸው ውስጥ በመግባት እነ ኤሚሊን ከኋላ በማሳደድ የመኖሪያ መንደሩን እየደረማመሱ አካባቢውን ትርምስምሱን ያወጡታል። በዚህም ጊዜ ኤሚሊ አሸባሪው ጎር የሚያሳዳቸው ICS ሶፍትዌሩ እነሱ ጋር ያለ መስሎት እንደሆነ ገብቷት ጎርን እንዴት አድርገው ቁልፉን እነሱ ጋር እንደሌለ ማስረዳት እንደሚችሉ ማቲውን እያማከረችው ሳለ ማቲው ኤሚሊን ይቅርታ እንድታደርግለት በመጠየቅ ሶፍትዌሩን እሱ እንደወሰደው ገልጾ ከ15 ዓመት በፊት ለበረራ አስተናጋጁ የሰጠው ሶፍትዌር ሐሰተኛ እንደሆነ ያጫውታታል። በስመ አብ የሰላይ ነገር ይሄ እኮ ነው። ኤሚሊም ይህንን ስትሰማ ማቲው ሶፍትዌሩን ለምን እንደወሰደ ስትጠይቀው ማቲውም ሶፍትዌሩ በመጥፎ ሰዎች እጅ ከገባ ሊያስከትል የሚችለውን ውድመት አስበው እንደደበቀው በመግለጽ ሶፍትዌሩም ያለው የኤሚሊ እናት በምትገኝበት እንግሊዝ ውስጥ ያለው መኖሪያ ስፍራ እንደሆነ ያሳውቃታል። በዚህ መሃል ግን የጎር ሰዎች በመኪና ደርሰውባቸው ወደ እነ ማቲው መኪና መተኮስ ከመጀመራቸው ማቲው መኪና ውስጥ የነበረን የኮካኮላ መጠጥ ውስጥ ሜንቶስ ማስቲካ ይጨምርና ኮካውን የጎር ሰዎች መኪና ላይ ይወረውረዋል። በዛው ቅጽበትም ከሜንቶሱ ጋር የተቀላቀለው ኮካኮላ በኃይለኛ ግፊት ፈንድቶ መኪናቸው ውስጥ በመረጨቱ የጎር ሰዎችን መኪና እየነዳ የነበረው ሹፌር መሪውን መቆጣጠር አቅቶት ከሌላ መኪና ጋር በመጋጨት አየር ላይ ተምዘግዝጎ ይገለበጣል። ከዚህም በኋላ እነ ማቲው ልጆቻቸው ትምህርት ቤት ደርሰው ያለምንም ማብራሪያ አሊስንና ሊዮንን ከጓደኞቻቸው በመነጠል አጣድፈው ይዘዋቸው ከትምህርት ቤት በመውጣት በቀጥታ ወደ ኤርፖርት ይወስዷቸዋል። ኤርፖርት እንደደረሱም ለልጆቻቸው ወደ እንግሊዝ ሀገር ሊሄዱ እንደሆነ ስለነገሯቸው አሊስ በአንድ ቀን ተነስተው ወደ እንግሊዝ እንሄዳለን ያሉበትን ምክንያት ካልነገሯት ከኤርፖርት ወዴት ንቅንቅ እንደማትል ለቤተሰቦቿ
ታሳውቃቸዋለች። ኤምሊም አማራጭ ስላጣች እንግሊዝ የሚሄዱት ለእርሷ እናቷ ለእነርሱ ደግሞ አያቷ የሆነችውን ሴት ለመጎብኘት እንደሆነ ስታሳውቃቸው አሊስም የበለጠ ተናዳ ከዓመታት በፊት እናቷ እንደሞተች እንደነገረቻት በመግለጽ ኤምሊንን ታፋጣታለች። ሆኖም ግን ማቲው በመሃል ገብቶ ነገሩን ስላበረደው እና አሊስ እየተነጫነጩም ቢሆን ወደ እንግሊዝ የሚወስዳቸው አውሮፕላን ውስጥ ይገባሉ። አውሮፕላን ውስጥም ኤምሊ ስታሰላስል ቆይታ ልጆቻቸውን መዋሸት ስለሰለቻት ስለማንነታቸው እውነታውን ቢነግሯቸው መልካም እንደሆነ ማቲውን ስታማክረው ጊዜ ማቲው ግን ስለማንነታቸው ለልጆቻቸው ምንም መንገር እንደሌለባቸው በመግለጽ የኤምሊን ሐሳብ ውድቅ ያደርገዋል። እንግሊዝ እንደደረሱ ማቲውና ኤምሊ ያዘጋጁትን ሐሰተኛ ፓስፖርት በማሳየት ከኤርፖርት ይወጡና አንድ የህዝብ ትራንስፖርት ባስ ውስጥ ይገባሉ። ጥቂት ኪሎ ሜትሮችንም ተጉዘው ከባሱ እንደወረዱ ኤምሊ ከአንዱ ሰው ጋር ሳታስበው የተጋጨች በመምሰል ከሰውየው ላይ የመኪና ቁልፍ ሰርቃ ለማቲው ትሰጠዋለች። ማቲውም ፈጠን ብሎ ፓርኪንግ ላይ ከቆሙት መኪኖች መካከል ቁልፉን የሰረቁትን ሰውዬ መኪና ይዞ በመምጣት ለልጆቹ መኪናው አሜሪካ እያሉ በኦንላይን የተከራዩት እንደሆነ ገልጾላቸው መኪናው ውስጥ ያስገባቸዋል። ነገር ግን ለካ እነ ማቲው ባስ ውስጥ ሳሉ ለጎር የሚሰራ አንድ ሰው አይቷቸው ስለነበር ማቲውና ኤምሊ እንግሊዝ መግባታቸውን ለጎር ደውሎ ያሳውቀዋል። በሌላም በኩል የእንግሊዝ ሰላይ ኤጀንት የሆነው የኤምሊ የድሮ ፍቅረኛ ባረንም እነ ማቲው ከዓመታት መጥፋት በኋላ ወደ እንግሊዝ መምጣታቸውን ስለሰማ እሱም እነ ማቲው ይዘው የተሰወሩትን ICS ሶፍትዌር በእጁ ለማስገባት ሰዎቹን ያሰማራል። እነ ማቲውም በሰረቁት መኪና ቀኑን ሙሉ ሲጓዙ ቆይተው መምሸት ሲጀምር ሊዮ በጣም እንደራበው ለእናትና አባቱ አሳውቆ መነጫነጭ ይጀምራል። በዚህም ምክንያት ማቲው መኪናቸውን አንድ ነዳጅ ማደያ ቦታ አቁሞ ለሊዮ ገንዘብ በመስጠት እሱና እህቱ ከሱፐርማርኬት ምግብ ገዝተው እስኪመጡ እነርሱ ደግሞ ነዳጅ እየቀዱ እንደሚጠብቋቸው ነግሯቸው ሊዮና አሊስ ወደ ሱፐርማርኬቱ ይገባሉ። አሊስና ሊዮም ሱፐርማርኬት ውስጥ እንደገቡ አሊስ የያዙትን ፓስፖርት በደንብ ስትመለከተው ፓስፖርቱ ላይ ያለው ስማቸው ትክክለኛ ስማቸው እንዳልሆነ ትመለከታለች። አበደች ይችል። አሊስም በሁኔታው ግራ ተጋብታ ወላጆቻቸው ምናልባትም አደገኛ ወንጀል ሰርተው ከመንግስት እየሸሹ እንደሆነ ስትጠረጥር ሊዮ ደግሞ ወላጆቻቸው ወንጀል የሚሰሩ አይነት ሰዎች እንዳልሆኑ ልበ ሙሉነት ለአሊስ ያሳውቃታል። ውጭም ላይ ማቲውና ኤምሊ ቀጣይ እርምጃቸው ምን መሆን እንዳለበት እየተነጋገሩ ሳለ ፍጹም ባልጠበቁት ሁኔታ እንግሊዝ መምጣታቸውን አውቀው ሲከታተሏቸው የነበሩት የጎር ሰዎች በሞተር ሳይክል ደርሰው እነ ማቲውን ይከቧቸዋል። ይህን ተከትለው ማቲው ጋዝ መሙያ ቱቦ ላይ እሳት በመለኮስ የከበቧቸውን የጎር ሰዎችን እሳት እየረጨ እንዳይቀርቡት ሲያደርጋቸው፣ ኤምሊ ደግሞ እንደ እንቁራሪት ከግራና ቀኝ እየዘለለች የጎርን ሰዎች አንድ በአንድ መጨፍጨፏን ትቀጥላለች። ይሄ ሁላ ድብድብ ሲከናወነ አሊስና ሊዮ በአይናቸው በብረቱ ስላዩ እነ አሊስ ወላጆቻቸው ፍጹም የማያውቋቸው ሰዎች እንደሆኑ ተረድተው በአግራሞት አፋቸውን ከፍተው ማየታቸውን ይቀጥላሉ። እነ ማቲውም የጎር ሰዎችን ደብድበው እንደዘረሩ ልጆቻቸውን ፈጥነው መኪና ውስጥ አስገብተው ሊሄዱ ሲሉ አንደኛው የጎር ሰው ከወደቀበት ተነስቶ ሽጉጥ ለመተኮስ ስለተዘጋጀ ኤምሊ ፈጥና መኪናዋን አሽከርክራ ባለ ሽጉጡን በመንጨት ወደ እናቷ ቤት መገስገሳቸውን ይቀጥላሉ። አሊስና ሊዮ ግን ያዩትን ነገር ማመን ከብዷቸው እናንተ እነማን ናችሁ? ሊያጠቋቸው የመጡትም ሰዎችስ ምንድናቸው? በማለት እየተጫዋጫሁ እናትና አባታቸውን በጥያቄ ማጣደፍ ይጀምራሉ። በዚህ መሃል ግን ኤምሊ የእንግሊዙ ኤጀንት ባረን እነሱ ወዳሉበት ስፍራ በመኪና ሲመጣ ተያይተው ስለተላለፉ ባረንም መኪናውን አዙሮ እና ኤምሊንን ከኋላ መከተል ይጀምራል። በዛው ቅጽበት ግን ማቲው በመኪናው መስኮት በኩል ብቅ ብሎ በመውጣት ከጎናቸው ሲሄድ የነበረን ረጃጅም ቱቦዎችን የጫነ የጭነት መኪና ላይ በመተኮስ ቱቦዎቹ የታሰሩበትን ሰንሰለት ይበጥሰውና ረጃጅሞቹ ቱቦዎች አስፓልቱ ላይ በመውደቃቸው የነ ባረንን መንገድ ሲዘጉት እነ ኤምሊ ግን ያለ አንዳች አሳዳጅ ወደ እናቷ ቤት ጉዟቸውን ይቀጥላሉ። ሌሊቱ ሙሉ ሲጓዙ አድረውም ጠዋት ላይ እነ ኤምሊ የሀብታም መኖሪያ ቤት እንደሆነ የሚያስታውቅ ሰፊ ግቢ አግኝተው ወደ ውስጥ ይገባሉ። በዚህም ጊዜ አሊስና ሊዮ በግቢው ስፋት ተደመው እስከዛሬ ድረስ እናታቸው ኤምሊ ሀብታም አያት እንዳላቸው ለምን እንዳልነገረቻቸው እያወሩ ከመኪናው እንደወረዱ አንድ የተኩስ ድምፅ ሰሙና ሁሉም ደንብረው ሳለ ትልቅዬ ወፍ ከሰማይ ተምዘግዝጋ መሬት ላይ ዱብ ይላል። በዚህም ጊዜ በመሳሪያ ወፍ እያደነች የነበረችው ጄኒ የተባለችው የኤምሊ እናት መጣ እነ ኤምሊንን ሰላም በማለት ራሷን ለልጅ ልጆቿ ታስተዋውቃቸዋለች። ጄንም ምንም እንኳን ለእንግሊዝ የስለላ ድርጅት በስናይፐር ተኳሽነት ረጅም ዓመታትን ስትሰራ ቆይታ ጡረታ የወጣች ቢሆንም አሁንም ድረስ ግን ኢላማዋን የማትስት ንስር አይን ያላት ሴት እንደሆነች እንመለከታለን። በመቀጠልም ጄኒ ቤተሰቡን ወደ ቤቷ እንዳስገባቻቸው አሊስና ሊዮ በቤቱ ማማርና ውበት ተደንቀው እየዞሩ መጎብኘት ሲጀምሩ ማቲው ደግሞ እዚህ የመጡት የሆነ ዕቃ ለመውሰድ ብቻ ስለሆነ ቶሎ ብለው እንደሚመለሱ ለጄኒ ይነግራታል።
ጄኒ ግን ቤተሰቡ የተገናኘው ከረጅም ዓመታት በኋላ ስለሆነ የተወሰነ ቆይተው እንደሚሄዱ እየነገረቻቸው ሳለ አንድ ልጅ እግር ወጣት ከሌላ ክፍል እየተንጎራደደ መጥቶ ጄኒን ግጥም አድርጎ ከንፈሯን ይስማታል። እነ ማቲውም ባዩት ነገር ተደናግጠው ሳለ ጄኒ መሳሳሟን አቁማ አጠገቧ ያለው ጎረምሳ ናይጅል የተባለ ጎበዝ የኮምፒውተር ፕሮግራመር ሲሆን የምትወደው ፍቅረኛዋ እንደሆነ በመንገር ታስተዋውቃቸዋለች። በሌላም በኩል ባረን ባሰማራቸው ሰዎች በኩል ክትትሉን አጠናክሮ በመቀጠሉ የባረን ረዳት የሆነች አንዲት ሴት መጣ ሳተላይት ላይ ባገኙት መረጃ መሰረት ማቲው ሲነዳው የነበረው መኪና ከነሱ ብዙ ኪሎ ሜትሮች ርቀት ላይ የሚገኝ መኖሪያ ግቢው ውስጥ ቆሞ እንደሚገኝ ታሳውቀዋለች። ይህን መረጃ ተከትሎም ባረን የመኖሪያ ባለቤቱ ማን እንደሆነ ሲያጣራ የቤቱ ባለቤት የጥንቷ የእንግሊዝ ሰላይ የጃኒ ቤት እንደሆነ እንዲሁም ጃኒ ማለት የኤምሊ ወላጅ እናት እንደሆነች መረጃ ያገኛል። ጃኒ ቤት ውስጥም የጄኒ ፍቅረኛ ናይጅል አሊሰንንና ሊዮንን በመውሰድ ቤቱን እያዘዋወረ ሲያስጎበኛቸው ማቲው ደግሞ ጃኒ ፊት በመቆም ከ15 ዓመት በፊት ጂኒ ግቢው ውስጥ እሷ ሳታውቅ አይሲኤስ የተባለውን ሶፍትዌር የያዘ ሳጥን ደብቆ እንዳስቀመጠ በመንገር አሁንም የመጡት እሱን ሊወስዱ እንደሆነ ያሳውቃታል። ጂኒ ግን ይህንን ስትሰማ ማቲውና ኤምሊ ይህን በማድረጋቸው ምንም የማታውቀው የእሷን ደህንነትም አደጋ ውስጥ እንደከተቱ በመግለጽ መቆጣት ስትጀምር ኤምሊን በእናቷ ላይ እስከዛሬ አምቃ የያዘችው ብስጭት ገንፍሎ ወጥቶ ጂኒ ከድሮም ጀምሮ ለእሷ ምንም ክብርና ፍቅር የሌላት ሰው እንደሆነችና አንድ ቀን እንኳን እንደ ልጅ ፍቅር ሰጥታት እንደማታውቅ በንዴት ትገልጽላታለች። ጂኒ ግን ለእሷ ፍቅር እየሰጠች አብራት ጊዜ ከማሳለፍ ይልቅ ስራ ላይ ስታተኩር የነበረው የእሷን ሆድ ለመሙላት እንደሆነ በመንገር አሁን የገነባችውን ጠንካራ ስብዕና እንዲኖራት ያስቻለቻት በዚህ መልኩ ስላሳደገቻት እንደሆነ ለኤምሊ በመንገር አሁን ላይ ኤምሊም ልጆቿን በተመሳሳይ መንገድ እያሳደገች እንደሆነ ታሳውቃታለች። ኤምሊ ግን ይህን እንደሰማች እንዳንቺ መቼም አልሆንም ብላ ለጃኒ ስትመልስላት ጃኒም ቀበል አድርጋ ሁለቱንም የሚያመሳስላቸው ነገር ቢኖር ኤምሊ እሷን እንደምትጠላት ሁሉ ኤምሊ ደግሞ ልጇ አሊስን እንደማትወዳት ነግራ የኤምሊን ልብ ትሰብረዋለች። ነገር ግን አሊስም ይህን ንግግር ተደብቃ ስትሰማ ስለነበር ጃኒ ድንገት ዘወር ብላ አሊስን እንዳየቻት አሊስ ከቦታው ፈጥና ዘወር ትላለች። ከዚህ ንግግር በኋላ ኤምሊና ማቲው የአይሲኤስ ሶፍትዌሩን ማቲው ካስቀመጠበት ቦታ ለመውሰድ ሲሄዱ ጂኒ ደግሞ ቅድም ተደብቃ ንግግራቸውን ስትሰማ ወደ ነበረችው የልጅ ልጇ አሊስ በመሄድ ማውራት ይጀምራሉ። በንግግራቸውም ወቅት አሊስ እናቷ ኤምሊን እንደማትጠላት ለጃኒ በመግለጽ ነገር ግን ከእናቷ ኤምሊ ጋር በብዙ ነገሮች ስለማይስማሙ ሁሌም ቢሆን እንደሚጨቃጨቁ ለአያቷ ጂኒ ትነግራታለች። ጂኒም ይህን እንደሰማች ልጅ የፈለገ ከወላጁ ጋር ቢጣላም ወላጆችን ግን አምርሮ መተው እንደማይችል በመንገር እሷና ልጇ ኤምሊም ተመሳሳይ አለመግባባቶች አራርቋቸው እንደኖሩ ታሳውቃታለች። ይህ በእንዲህ እንዳለ በርካታ መሳሪያ የታጠቁ ኃይሎች የጃኒን ቤት ጥሰው በመግባት ወደ ዋናው ቤት ማምራት በጀመሩበት ቅጽበት ማቲውና ኤምሊ ደግሞ ከዋናው ቤት ተገንጥሎ የሚገኝ ድሮ የወይን ጠጅ ማስቀመጫ የነበረ ቤት በመሄድ ማቲው ለ15 ዓመት ደብቆ ያስቀመጠውን አይሲኤስ ሶፍትዌሩን ያወጣዋል። ወዲያውኑ ግን እነ ማቲው የሄሊኮፕተር ድምፅ ስለሰሙ ፍጥነው ከነበሩበት ቤት ሲወጡ መሳሪያ የታጠቀ ሄሊኮፕተር ግቢው ውስጥ ማረፉን አይተው በፍጥነት ወደ ዋናው ቤት ገስግሰው ይደርሳሉ። ማቲውና ኤምሊን በጓሮ በር አድርገው ወደ ቤት እንደገቡ የኤምሊና ጃኒ ከፍቅረኛዋ ናይጅል ጋር አፋቸውና እጃቸው ታስሮ ስላገኟቸው ኤምሊ ጂኒና ናይጅልን ከፈቱ በኋላ ልጆቻቸው ሊዮና አሊስን ፍለጋ ደግሞ ወደ ሳሎን ቀስ ብለው ይገባሉ። ነገር ግን እዛ ከመድረሳቸው አድፍጠው ሲጠብቋቸው የነበሩት መሳሪያ የታጠቁ ሰዎች እነ ማቲውን በቁጥጥር ስር ውለው ልጆቻቸው ታስረው ወደሚገኙበት ክፍል ይወስዷቸዋል። ሆኖም ግን ማቲው እሱና ቤተሰቡን ምንም እንዳይጎዷቸው ለከበቧቸው ሰዎች በመንገር ያለምንም ተቃውሞ አይሲኤስ ሶፍትዌሩን ወስደው እነሱን በሰላም እንዲተዋቸው ለሰዎቹ ይነግራቸዋል። በዚህ መሃል ግን ማቲውና ኤምሊ ፍጹም ባልጠበቁት ሁኔታ ከቀናት በፊት ፊት ለፊታቸው በስናይፐር ተመቶ ሲገደል ያዩት ሲአይኤ ያሉ አለቃቸው የነበረው ቸክ እየተንጎማለለ ወደ እነሱ በመምጣት አይሲኤስ ሶፍትዌሩን ከማቲው ላይ ይወስድበታል። እነ ማቲውም ቸክ ፊት ለፊታቸው ሲገደል ስላዩት እስካሁን እንዴት በህይወት እንደቆየ ሲጠይቁት ቸክም ቀለም ባለው ሽጉጥ አንገቱን ተመቶ እንደወደቀ በመንገር ይሄ ሁላ ድራማ እነ ማቲው አይሲኤሱን የደበቁበትን ቦታ እያመሩ እንዲወስዱት እንደሆነ ያሳውቃቸዋል። ቀጥሎም ከ15 ዓመት በፊት እነ ማቲው አይሲኤስ ሶፍትዌሩን ይዘው መሰወራቸውን ተከትሎ የሲአይኤ አመራሮች ቸክን ለስራው ብቁ አይደለህም በማለት ከሲአይኤ አመራርነቱ አባረው ባዶን እንዳስቀሩት በመግለጽ ከቀናት በፊት ግን እነ ማቲው በህይወት መኖራቸውን የክለቡ
ድብድብ ላይ ማየቱን ተከትሎ ሁሉንም ነገር በአንድ እንዲያጣ ያደረጉትን እነ ማቲውን እንዲሁም ሲአይኤን ለመበቀል ሲል ይህን መላ እንደዘየደ ያሳውቃቸዋል። በዚህም ሰዓት እነ ማቲው የእንግሊዙ ሰላይ ባረን እያሳደዳቸው ያለው አይሲስ ቁልፉን ይዘው በመጥፋታቸው እንጂ ከአሸባሪው ጎር ጋር ተባብሮ እንዳልሆነ ይገባቸዋል። ይህ በእንዲህ እንዳለም የኤምሊ እናት ጂኒ ከፍቅረኛዋ ናይጅል ጋር ታስራ ሳለ እየጠበቋት የነበሩት የቼክ ሰዎች መዘናጋታቸውን ስላየች ጂኒ ፈጥና ከተቀመጠችበት በመነሳት ኪችን ካቢኔቷ ውስጥ አስቀምጣው በነበረችው ማደንዘዣ መርፌ የሚተኩስ ሽጉጥ ሁለት ታጣቂዎችን መታ ትጥላቸዋለች። በዛው ቅጽበትም ሁለት ተጨማሪ ታጣቂዎች ጂኒ ጋር ቢመጡም ጂኒ ግን ሁለቱንም ታጣቂዎች እጅ በእጅ በመፋለም የደበደበቻቸው ሳለ አንደኛው ታጣቂ ሽጉጥ አውጥቶ ወደ ጂኒ ሲተኩስ ጥይቱ ጂኒን ስቷት ናይጅልን እጁ ላይ ይመታዋል። የሽጉጡ ድምፅንም ተከትሎ እነ ቼክ ተረናግጠው ትኩረታቸው ሲበታተን ኤምሊና ማቲው አጋጣሚውን ተጠቅመው ሽጉጥ የደቀኑባቸውን ሰዎች በጥበብ በመዘረር ሽጉጡን ነጥቀው እነ ቼክ ላይ ይደቅኑባቸዋል። ቼክ ግን ከተወሰኑ ሰዎች ጋር በመሆን ሌዮና አሊስ ላይ ሽጉጡን በመደቀን ማቲውና ኤምሊ ሽጉጣቸውን እንዲጥሉ እያስፈራራቸው ሳለ ሁለት የቼክ ሰዎች ማቲውና ኤምሊን ከኋላ በመምታት ራሳቸውን ያስቷቸዋል። ከተወሰኑ ደቂቃዎች በኋላ ማቲውና ኤምሊ ራሳቸውን እንዳወቁ ጂኒ አጠገባቸው መታ ቼክ አሊስና ሊዮን ይዞ በሄሊኮፕተር ይዞ እንደሄደ ታሳውቃቸዋለች። እነ ኤምሊም ቼክ ልጆቻቸውን ይዞ የሄደበት ሄሊኮፕተር ታርጋ ለማንበብ ፈልገው ግቢው ውስጥ የተተከለው ሴኩሪቲ ካሜራ ታርጋውን ቀርጾት እንደሆነ ለማየት የሴኩሪቲ ካሜራው ስክሪንም ቢመለከቱም ሄሊኮፕተሩ ግን ሩቅ ስለነበር ታርጋው እንዳልተቀረጸ ይመለከታሉ። ሆኖም ግን ሊዮ በቼክ ሰዎች እየተወሰደ እያለ እጁን ከፍ አድርጎ እጁ ላይ ያለን ዲጂታል ሰዓት መጠቆሙን በስክሪኑ ስላዩ እነ ኤምሊም ጂፒኤስ የተገጠመለትን የሊዮን ዲጂታል ሰዓት አቅጣጫ በማጣራት እነ ሊዮ ያሉበትን ቦታ ተከታትለው ይደርሱበታል። በዚህም መሰረት ቼክ ልጆቻቸውን አግቶ የወሰደው ለንደን ውስጥ የሚገኝ አንድ ሙዚየም አካባቢ እንደሆነ ስላወቁ ያን ዕለት ምሽት ማቲው፣ ኤምሊ፣ ጂኒና ናይጅል በመሆን ወደ ቦታው ይሄዳሉ። እዛም እንደደረሱ የሙዚየሙ በር ላይ ፍተሻው ጠንካራ እንደሆነ በማየታቸው ማቲውና ኤምሊ ሽጉጣቸውን ቆሻሻ መጣያ ስፍራ አስወግደው ባዶ እጃቸውን ወደ ሙዚየሙ ቀጥ ብለው ይገባሉ። ሙዚየም ውስጥም ቼክ ለአሸባሪው ጎር ደውሎ በ150 ሚሊዮን ዶላር አይሲስ ሶፍትዌሩን ሊሸጥለት ቢያስማማውም ጎር ግን ከ50 ሚሊዮን ዶላር በላይ አልከፍልም በማለቱ ቼክ ጎርን ከጨዋታው አስወጥቶ የዓለማችንን ቱጃሮች በመሰብሰብ አይሲስ ሶፍትዌሩን ሊያጫርታቸው ዝግጅቱን ይጀምራል። ጎር ግን የአይሲስ ሶፍትዌሩ ከሱ ውጪ ማንም እጅ መግባት እንደሌለበት ስላመነ ወዲያውኑ የራሱን ሰዎች ቼክ አይሲስ ሶፍትዌሩን ሊያጫርት የተዘጋጀ ወዳለበት ስፍራ ይልካቸዋል። በሌላም በኩል ቼክ የሚያጫርታቸው ባለሀብቶች እንደተሰበሰቡ ቼክ አይሲስ የተባለው ሶፍትዌር ምን ያህል አደገኛ እንደሆነ ሊያሳያቸው ስለፈለገ የኮምፒውተር ባለሙያውን አዞ አይሲስ ሶፍትዌሩን በመጠቀም ለንደን ውስጥ ያለውን መብራት እንድታጠፋ ያዛታል። በሰከንዳት ውስጥም የኮምፒውተሩ ባለሙያ ለንደን ውስጥ ያለውን መብራት በሙሉ አይሲስ ሶፍትዌሩን ተጠቅማ ስላጠፋቻቸው እነ ማቲው ቼክ አይሲስ ሶፍትዌሩን ለመሸጥ እየሞከረ እንደሆነ ገብቷቸው ቼክን ለማስቆም መፋጠናቸውን ይቀጥላሉ። ማቲውና ኤምሊም ቼክ ሊሆን የሚችለው የሙዚየሙ የመጨረሻ ፎቅ ላይ እንደሆነ በማሰብ ወደዛ በሊፍት ማምራት እንደጀመሩ ቼክ ደግሞ ብሌዎቹን ለማስደመም በእንግሊዝ መንግስት ቁጥጥር ስር ያለውን እንግሊዝን የከበባትን የፓሲፊክ ውቅያኖስን ገድቦ የያዘውን የብረት አጥር አይሲስ ሶፍትዌሩን ተጠቅሞ ዝቅ እንዲል በማድረግ ሶፍትዌሩ ምን ያክል አደገኛ ሊሆን እንደሚችል ያሳያቸዋል። በዚህ ጊዜ ሶፍትዌሩን ሊገዙ የተሰበሰቡት ባለሀብቶች በሙሉ ሶፍትዌሩ ያለው ሰው ዓለምን እንደሚቆጣጠር ስለገባቸው ጨረታቸውን በከፍተኛ ገንዘብ ጀምረው ሲደራደሩ ከቆዩ በኋላ በመጨረሻም አንደኛው ባለሀብት ጨረታውን በ250 ሚሊዮን ዶላር በማሸነፍ አይሲስ ሶፍትዌሩን የግሉ ያደርገዋል። ማቲውም በበኩላቸው በሊፍቱ ተጉዘው ህንፃው ጫፍ ላይ እንደደረሱ ከፊታቸው ያገኟቸውን በርካታ የቼክ ጋርዶችን በመደብደብ ዶግ አመድ አድርገዋቸው እንዳበቁ የእንግሊዙ ኤጀንት ባረን ከግብረ አበሮቹ ጋር በመሆን ስፍራው ላይ ይደርሳል። ባረንም ማቲውና ኤምሊን እንዳያቸው ከዓመታት በፊት አይሲስ ሶፍትዌሩን ይዘው በመጥፋታቸው ሲያሳድዳቸው እንደኖረ ሲነግራቸው ጊዜ ኤምሊም እስከዛሬ የተፈጠረውን ነገር በሙሉ ለባረን በመንገር አሁን ላይ ሊያስቆሙት የሚገባው ወንጀለኛ ቼክ እንደሆነ ያሳውቁታል። ባረንም በነማቲው ሐሳብ በመስማማት ቼክና ባለሀብቶቹ ሰዎች ያሉበት ቦታ በመግባት ባረን በጨረታ ላይ የነበሩትን ባለሀብቶች በቦክስ እየነረተ መሬት ላይ
ሲያጋድማቸው ቸክ ግን ፈጥኖ ከህንፃው በመሸሽ አብረው ያሉት ጋርዶቹ ሊዮና አሊስን ጀልባ ላይ እንዲጭኗቸው በማዘዝ ቸክ ከጋርዶቹና ከነሊዮ ጋር ጀልባውን ይዞ መፈትለክ ይጀምራል። እነ ማቲውም ቸክ ሳያመልጣቸው በፊት ሊደርሱበት ሲሮጡ በመንገዳቸው ላይ አሸባሪው ጎር ካሰማራቸው ሰዎች ውስጥ አንዱ ተደንቅሮ እነ ማቲው አይሴስ ሶፍትዌሩን እንዲያመጡ እየጠየቃቸው ሳለ አረሱ ይዞት እየሄደ ነው። እዛ የጎር ሰው ላይ ጂኒ ከርቀት የስናይፐር ጨረር በማምራት መሳሪያ እንደደቀነችበት ታሳየዋለች። በዚህም ጊዜ ሰውየው ሽጉጡን ዝቅ አድርጎ እነ ማቲውን ሲለቃቸው እነ ማቲውን በአቅራቢያቸው ያገኙት ሞተር ሳይክል ላይ በመሳፈር በጀልባ እያመለጠ ካለው ቸክ አንጻር በሚገኝ አስፓልት በመንዳት ይከተሉት ይጀምራሉ። ሆኖም ግን ሌሎች የጎር ሰዎችም ሞተር በመያዝ ማቲውና ኤሚሊ አይሴስ ሶፍትዌሩን የያዙ መስሏቸው እነ ማቲውን ማሳደዳቸውን ስለቀጠሉ ማቲውና ኤሚሊ በተለያየ አቅጣጫ ሞተራቸውን በመንዳት ማቲው ከአሳዳጆቹ ሲያመልጥ ኤሚሊ ደግሞ አሳዳጇን ከነ ሞተሩ ገፍትራ እንዲገለበጥ በማድረግ ታስወግደዋለች። በመቀጠልም ኤሚሊ ሞተሯን ይዛ ባህር ዳርቻው ጋር እንደደረሰች የቆመ ጀልባ አስነስታ ባሏ ማቲውንም ከጫነችው በኋላ ቸክን ማሳደዳቸውን ሲቀጥሉ ቸክም አይሴስ ሶፍትዌሩን ለያዘችው የኮምፒውተሯ ባለሙያ ሴት በመደወል አሁኑኑ ሶፍትዌሩን ይዛ ካለችበት ህንፃ በመውጣት እንድትሸሽ ማሳሰቢያ ይሰጣታል። የኮምፒውተር ባለሙያውም ቸክ እንዳዘዛት ከህንፃው ቀስ ብላ በመውረድ መኪናው ውስጥ ገብታ መንዳት ከመጀመሯ የጂኒ ፍቅረኛ ናይጅል ሴቲቱን ለቸክ የምትሰራ እንደሆነች ስላወቀ እሱም መኪናውን አስነስቶ የሴቷን መኪና በኃይል በመርጨት ሴቲቱን ራሷን እንድትስት ያደርጋታል። በዚህም ጊዜ ጂኒ ፍቅረኛዋ ናይጅል አይሴስ ሶፍትዌሩን በእጁ እንዳስገባ ስታይ ጊዜ ጂኒ ናይጅልን ውቅያኖሱን ገድቦ ይዞ የነበረው የብረት አጥርን ሙሉ በሙሉ ዝቅ ብሎ ውቅያኖሱ እንግሊዝን ከማጥለቅለቁ በፊት አጥሩን በቦታው እንዲመልሰው ታዘውና ናይጅልም ከብዙ ሙከራ በኋላ ተሳክቶለት አጥሩን ወደ በፊት ሁኔታው ይመልሰዋል። እነ ማቲውም በበኩላቸው ለረጅም ደቂቃዎች ከቸክ ጋር እንደ ሌባና ፖሊስ ሲሳደዱ ከቆዩ በኋላ ማቲውና ኤሚሊ የቸክ ጀልባ ላይ ስለደረሱበት ማቲውና ኤሚሊ የነሱን ጀልባ ትተው የቸክ ጀልባ ላይ በመውጣት ቅልጥ ያለ ድብድብ ከቸክ ጋርዶች ጋር ማድረግ ይጀምራሉ። ሆኖም ግን የቸክ ጋርዶች ከነ ማቲው ጋር በብቃት የሚመጣጠኑ ስላልነበሩ እነ ማቲው በቀላል ተደብድበው ውሃው ውስጥ ይጣላሉ። ቀጥሎም እነ ማቲው ለልጆቻቸው ሊዮና አሊስ መንሳፈፊያ ጃኬት ካደረጉላቸው በኋላ ወደ ውሃው በመወርወር ከቸክ ጀልባ ላይ አውርደዋቸው ሲያበቁ ማቲውና ኤሚሊ ቸክን ከግራና ቀኝ በማጣደፍ አፈር ከድሜ አብልተው ጀልባ ላይ ይጥሉታል። ነገር ግን የቸክ ጀልባ ውቅያኖሱን ወደ ጋረደው የብረት በር የተምዘገዘገ እንደሆነ ሲመለከቱ ጊዜ ማቲውና ሚስቱ ኤሚሊን ፈጥነው ከጀልባው በመዝለል ውሃው ውስጥ ሲገቡ ቸክ ግን ከነጀልባው ተምዘግዝጎ ከብረት አጥሩ ጋር በመጋጨቱ ጀልባው በእሳት ተንበልብላ በኃይል ትጋያለች። ይህ ከሆነ ከጥቂት ሳምንታት በኋላም የነ ኤሚሊ ሙሉ ቤተሰቡ ወደ አሜሪካ ተመልሶ በመምጣት አሊስ የምታደርገውን የትምህርት ቤት የኳስ ግጥሚያ ትምህርት ቤት ሄደው እየደግፉ ሳለ አሊስ የማሸነፊያዋን የፍጹም ቅጣት ምት አስቆጥራ ሙሉ ቤተሰቡን በማስፈንደቅ አንድ ላይ ተቃቅፈው ሲጨፍሩ እንዲቆዩ ታደርጋቸዋለች። በመጨረሻም ከግጥሚያው በኋላ ማቲውና ኤሚሊ ለብቻቸው የተወሰነ ጊዜ ለማሳለፍ መኪናው ውስጥ ሲገቡ የእንግሊዙ ሰላይ ባረን እየጠበቃቸው ያገኙትና ምን አባቱ ሊሰራ ወደ አሜሪካ እንደመጣ ሲጠይቁት ባረንም ቸክን ከፈነዳው ጀልባ ውስጥ እንዳላገኙት ገልጾ ቸክ ስላልሞተ ተደብቆ ካለበት ፈልፍለው እንዲያገኙት ስራ ሊሰጣቸው እንደመጣ ሲገልጽላቸው እያየን ታሪካችን ያልቃል።